ባሌ ነው በቃ እሱ ነው ባሌ ሲባል እሱ ነው ባሌ በቃ ሌላ ምን አለ ግን ያው እንግዲህ ወንድሜ ኑሮ ከብዶሃል ልጅ ውለድ እህቴ ኑሮ መሮሻል ልጅ ውለጂ ሶስት ሴት አግብታ ፈታለች ወይ ወንድ አይደል ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምታረግ እንዴት ናችሁልኝ ፋሚሊዎች ሰላም ናችሁልኝ በዓለም አቀፍ ደረጃ እንግዲህ ሰሞኑን በዚህ ሳምንት የተለያዩ እልቂቶችን እንደዚሁም ደግሞ ጉዳቶችን ተመልክተናል እኔ ግን ወጣቶች ላይ አንድ ተስፋ ይቻለሁ ደስ የሚል ተስፋ አብረን እንመልከተው በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት አይደለም ምን ባያስደስተው ይህ ነው ክርስትና ይሄ ነው ሕይወት ይህ ነው እንደተመለከትነው በምርቃታቸው ቀን የተነሳ ምስጋናቸውን በመዝሙር ሲያቀርቡ ብዙ ተመራቂዎች ተመልክተናል ብዙ የኦርቶዶክስ ልጆች ሁሉንም ባሳያችሁ ደስ ይለኝ ነበር ግን ለትምህርትና ለግንዛቤ ያክል በቂ ነው ለማንኛውም ወጣቱ ደስታውን የሚገልጽበት መንገድ እየተቀየረ መሆኑን የተረዳውበት ሰሞን ነበር ከሁሉም በላይ ደግሞ የኦርቶዶክስ ዝማሬ በጣም ደስታን የሚጭርና የሚያምር መሆኑን ብዙዎች እየተገነዘቡበት ያለበት መንገድ መሆኑን እያስደሰተኝ ይገኛል ትውልድ እንደዚህ ከተለያዩ ባህሎች ድርጊቶች ነፃ ሆኖ በሃይማኖት ምስጋናውን ሲያቀርብ ከማየት በላይ ምንም የሚያስደስት ነገር የለም ብዬ አስባለሁ የእናንተን ሐሳብ ኮሜንት ሴክሽን ላይ ጻፉልኝ ደስታ ሲኖር ደግሞ ሀዘንን መኖሩ ጎን ለጎን የማይቀር ነው ሰሞኑን የገዳም አባቶች እንግዲህ በዚህ መልኩ እያለቀሱ ይገኛሉ ከልብ መጽናናትን እየተመኘው ምን አይነት እናቶችና አባቶችን እያጠፋን እንደሆነ ከኚህ እናት ተመልክተን እንመለስ የኔ እናት ደህና ውለዋል ጀሩ አይሰማም ደህና ነዎት ደህና ነኝ እንኳን ደህና ነኝ ልቤ እየደከመ ጭንቅላቴ እየዞረ ሰው እያጠፋሁ ነው የሱ ደሽ ማስተዋሉን ካደለን የሰማናቸው ቃላቶች ንግግሮች ቀላል አይደሉም ሀብታም ሰጥቶኝ ለምኜ ይበላለሁ ብሎ አመስግኗል የኔ ቢጤ በመሆናቸው ራሱ ማመስገን የቻሉ እናትን ነው የተመለከትነው ሀብታም ሰጥቶኝ እየለመንሁ እበላለሁ ዚያር ነው ይዞኝ የኔ እናት አንድ ወንድሜ ስምሽ አይደለም ዓለም ከበደ እሺ የኔ እናት ባዛዴ ቀረ እሺ የኔ እናት አንድ ወንድሜ ይመርቁኝ የኔ እናት ልጆቼን ይመርቁልኝ አልሰማሽም ውጭ ነው ያለ አዎ መርቂው ልጆቼ ማነው አያውቁትም ማማ የውርስት ልጅ ነው አይደለም አያውቁትም ልጆችህን በቸር ያሳደግልህ ብለሽ መርቂ ዘም ብለሽ የኔ እናት ምን ይሆኑ ነው የኔ እናት ይሄ የላከልዎት ነው ልጆችን ያሳድግልኝ ይበሉኝ 5000 ነው እናቴ በቀር ዓለም ነው አይ ነው ያሳድግላችሁ አሜን ያሳድግላችሁ አሜን እንዴት ላድርግላችሁ ምን ላድርጋ እንግታችን ይለኛል ብር አለ እልም አሁን
የማን እንደነገራችሁ ስላሶት እንደ ማን እንደነገራችሁ በመስመሩ ስጓዝ ነው ያገኘኋቸው። አግኝቶ እንዴ አንተ አትናው ምተድ ዚያርም ፍለጋ ዚያርነት ታገኘዋለህ። ዝም ብዬ ስጓዝ እሱም ብዬ ልሞት በልኔ ነኝና ያለው ነገር ነው። እናንተው ጊዜው ማረነ ክርስቶስ ማረልኝ ያጣስተው የሽታ ላይ ልጁን አሳደገልኝ። ፈጣሪ አንተው ነህ። አንተን አምነው በስላሶች መጡ አያውቁኝም እነዚህ ሰዎች። ዘመድ የጠላቴ እንደሆነ ታውቃለህ። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ማረኝ። ሐሰተኛ ነኝ፣ ጦም ገዳፊ ነኝ፣ ሐሰት ተናጋሪ፣ የሰው ገንዘብ ፈላጊ ነኝ። ማረኝ። አሁን በልም ያሳየኸኝን በውን ያሳየኸኝ እዚህ ስከላተም በሬና ብጀል። ሁላችንም እንደምናውቀው ሁሉም የገዳም አባቶች ለራሳቸው መኖርን ትተው እዚህ ዓለማዊ ላይ ለምንኖረው ህይወት ለምንለፈው ልፋት እነሱ እዛው ነው እንደሚጸልዩልን ነው። በሰራናቸው ክፉ ድርጊቶች ስንደሰት፣ የገዳም አባቶች ግን እኛ ከሰራነው 0.1% እንኳን ሳያደርጉ እንዲህ ለምን ይገደላሉ? ለምን ይሞታሉ? ማረኝ ክርስቶስ፣ ማረኝ ስላሶች፣ ማረኝ አንድዬ ድንግል ማሪኝ ወወዴ፣ ማረኝ ፈጣሪ ማረኝ። እንዲህ እንዳላከልኝ እነሱንም ያሰቡትን አርሳቸው፣ ምቀኛቸው እንደ ጉንግፈፈው ሰው ሆኖ አይቀርምና ጠላታቸውን እንደ ጉንግፈፈው እድሜያቸውን ስጠው። አንድ ልጅ አለ አሳድግልኝ። ስላሶች አቡነ ገብረሕይወት፣ ሚካኤል፣ ገብርኤል፣ መድኃኔዓለም ሦስቱ ስላሶች አቡነ ገብረሕይወት በዕለተ ቀናቸው አሳድጉልኝ፣ ተክፉ አውጡልኝ፣ ከመልካም አድርሶልኝ፣ ተጤና ተንጀራ አድርሶልኝ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ ማረኝ፣ መሐረነ ክርስቶስ። ለማንኛውም እንደሳቸው ብዙ ጊዜ ማረኝ እያለን መቁጠር ሳይኖርብን አይቀርም። እግዚኦ ማረኝ ከላይ ደርግም እንዴ ነው። ምስጋና ይድረስህ። በመቀጠልም እንግዲህ አይምሮአችንን ሰብሰብ አድርገን ወደ ሰሞኑን አነጋጋሪና አስቂኝ ቪዲዮዎች እናልፋለን ማለት ነው። ወንድሜ ኑሮ ከብዶሃል፣ ልጅ ውለድ። እህቴ ኑሮ መሮሻል፣ ልጅ ውለጂ። አይደለም አንተ ኤለን መስክ እንኳን ወልዶ የለ እንዴ? ኤለን መስክ ትላለህ እንዴ? ትራምፕ እንኳን 5 ልጆች አሉት አይደል እንዴ? በምን ሊያሳድጋቸው ይመስልሃል? ፈጣሪ ያለለታ የደሃ አባት እንኳን አንተ ገንዘብም ወልዷል። አረረፉ ልጅ በድሉ ያድጋል ብሎ አባቶቻችን ስንቱ ሜዳ ላይ ቀረ። አረፉ። የትምህርት ሚኒስቴር ማን ነው? ሰምቼ አላውቅም። ሰምተህ አታውቅም? አላውቅም። እሺ ፍቅር ማን ነው የትምህርት ሚኒስቴሩ? አታውቂም? አቤኔዘር የትምህርት ሚኒስቴሩ ማን ነው? አላዛር ትምህርት ሚኒስቴሩ ማን ነው? አታውቁም? ሰውዬው እኮ she's from the islands and I'm just trying to find a girl. You are my desire, you're all that I require. የምር ችሉታል ዳንሱን በቃ ችሉታል። ሳይሰሩ ሳያጠኑ የኔ ልጅ ፈደው መቼም የዚህ ፈተና ነገር ያው ተማመንባለሁ ታለፋለህ አይደለ? አረ በኒ ጣለው አኮራህልው። እንደ ጎረቤታችን ልጅ ቤቲ ጥሩ ውጤት ይዘልኝ ናሽ የኔ ልጅ። ጥሩ ውጤት ይመጣል ብለን እንጠብቃለን። ድረስ የ12 ተፈታኞች
ወላጅ ውጤት ሲጠብቅ ጭንቀቱ ሲደራረብ ብርሃኑ የማይነጋም ትምህርት እንኳን የለው ገደብ ግራ የገባኝ እኔ ምኑን እንደምፈተን አለው በለኝ ጌታ እኔን አለው በለኝ ወገን 12 የደረስኩት የማላቀው እኔ እንዴት ያስቆራጭ ተመጽዋች መሆን ይመራል እንደሪት ተፈትኜ ከዛስ ሊያስቀምጡኝ ነው እንደ ቤት የማያልፍ ነገር የለም ተፈትኜ አላልፍ ወዴት ፋሚሊ እንኳን የለኝ የሚረዳኝ እኔን ቶሎ ታላቅ ወንድሜ ዲግሪ ያለው እህቴ ዲፕሎም አባቴ የሚያስበው ልጅ ያልፍልኛል ብሎ ጌታዬ ካላለፍኩኝ ይሰደኛውን ቶሎ ቲቸር መቼ ጆሮ ሰጥቶ ሰማይ እኔን ሮሮ ኤክሴናን ተፈልጋት ላሸንፍ የራሴ ኑሮ ቆይ ባገኛት ኖሮ እህሉ ሃቶኔ ማን ይረዳኝ ዘንድሮ አለው በለኝ ቀለሜው ስኮርጀኝ ፈተና አለው በለኝ ቀለሜው ስኮርጀኝ እንዳረሳኝ አለው በለኝ ቀለሜው ስኮርጀኝ ፈተና አለው በለኝ ቀለሜው ስኮርጀኝ እንዳረሳኝ አለው በለኝ ቀለሜው ስኮርጀኝ ፈተና አለው በለኝ ቀለሜው ስኮርጀኝ እንዳረሳኝ አለው በለኝ ቀለሜው ስኮርጀኝ ፈተና አለው በለኝ ቀለሜው ስኮርጀኝ እንዳረሳኝ በሚገርም ሁኔታ ልጅ ሚካኤልና ቴዲዮ ተዳቅለው ተስማምተው ተመልክተናል ለዚህ ድሪል ላይ ግን አድናቆት ይገባዋል 12 ባያልፍም በቃ ጨከንክ ማለት ነው አዎ ቤት አግኝቻለሁ ልሄድ ነው በስንት ብር አገኘ 500 እዚህ 400 ብር መክፈል አቅቶ እዛ 500 ብር ከፍለለት ነው ወይስ ግቢ ውስጥ ያየው ነገር አለ ግቢው በጣም ያምራል በዚህ ላይ የትልቅ ሰው ግቢ ነው ደፋሪም የለውም በዚህ ላይ ደግሞ ግቢው ግቢው አትበልብኝ ግቢ ውስጥ የምታበር ልጅ አለች አትልም ዋለች ደጋጋገ ምን ያመጣሉ ታዲያ ምን ያመጣሉ ምነው ዛሬ ወንዶን ሸተትክሳ ምን ዋጋ አለው ለነገሩ አንተ እንደው ሴት አሳይተው ገርፈውካል እሰይ ታዲያ ብቻ ይሄን ሁሉ ዕቃ ከምትሸከም ልጅቷ መጣ ታግዝም ለምን ብላ እሷ ትሸከማለች እርሶ ይዙልኝ አንኩሊ ምን አምጥቴ አንተን ከነቦፖ የተሸከምኩ አንሱ እንደገና ታልሸከም በህግ አምላክ እስከ ዛሬ በትግል ያቆየሁትን ክብረ ንጽህናዬንና ትግስቴን ይዤ ልውጣ ነው እቺን አጋጣሚ ተጠቅመው ቃለ ማሸሽ ፈልገው ነው የቱ ዕቃ ይሄ ሽንት የበላው ፍራሽ ሽንት የበላው ፖፖ በህይወቴ ፖፖ አንተ ቤት አልቆየው ደጋረገ አሁን እወጣለሁ አልበለዚያ ብዬ ጎረቤቱን ሰው በሙሉ ነው መሰበሰበው ሂድ ሰብስባ ነገሩ ምን ሰው ይመጣል ያንን ሁሉ የሽኝት ወረቀት እንኳን በትኛ አንድም ሰው ሊሸኘኝ አልመጣም ይሄን ጊዜ ግን ሞቼ ቢሆን አናቀውም ተከራይ ነው ብለው ዝም አይሉ መተው ይቀብሩኝ ነበር ይሄ ቀባሪ ህዝቡላ ድብን በል አሁን እወጣለሁ እወጣለሁ ይሄን ሁሉ ዕቃ መቼም ብቻህን አትችለው ታሳቢ ምናምን አይሱዙ ልከር አይደል እንዲህ ወለት እንጂ ዘትፊታ አጼ ኃይለ ሥላሴ የቀድሞ ስማቸው ማን ነው አወል አህመድ እነዚህ ኤአይ መሆን አለባቸው እስኪ እናንተ ተናገሩ ኮሜንት ሴክሽኑ ላይ ጎበዝ ይሆኑ እስኪ ይታወቅ ጭራሽ ወንበራሽ ኖ ሴለም ነው በቀጥታ ወደሚሻላት አማራጭ ነው ሄደችው ወዳርጋገርኩኝ ነጭ አጋግሪኝ በቀደም ተጋግሪ ቢሽ አበላሽሻት ምን ካሁን በኋላ ወደ እንጀራ እዚህ መጫወታ አይደለም ምን አበላሽ ነው መጨረሻ ነው ዛሬ ብታበላሽ አልቀደረና ቀን እዚች በራ ጋደርሽ አንቺ እንጀራ ኮሃ ለዛሬ ብቻ በቃ እመኝ እስጋግር እጅሽን እንደዚህ እዚህ ጋር ምን ነው በዳ እናትና ልጅ እንደሚያስ አይተሻል ነው እስጋግር አይቻለሁ በደንብ ነው ያየሁት ኩለሽ እኔን ማየት ነበር ብቻ ተመልካች በእስቲ ጋር እንትን ይበል ጋር ማን ያገተዋል እናቴ ከዳር ጀምሪ ወደ ግራ እንዴ አባ ኤክስ ናት እንዴ ተተደሞ ዶላር ሳይን ሆናለች ማለት ነው በላው ዶላር ጋገርኩኝ አንቺ ነጭ ወይ እኔ ተፋተኛ አንቺ አይደለሽ ኑሮ አረግሽው እኮ ሙካ ዶላሩ ታረደ የኑሮ ውድነቱ ግን ማለት ነው በጣም ያረጋጋን ጋይስ በጣም ያረጋጋን በፊት ማለት ነው ስድብ የነበሩ ነገሮች የሆነ ሰው ሲሏችሁ ምናምን ብላችሁ የምትናደዱት ነገሮች አሁን ላይ አይባሉ ማለት አሁን ላይ እንደ ፌቨር ነው ለምሳሌ ልንገራችሁ
ከሆነ ሰው ጋር ተጣላችሁ ማለት ነው። ምን ይላችኋል ያ ሰውዬ? አታቀኝማ አታቀኝም ይታቀኛለህ አንተንም ሙሉ ቤተሰብክንም ሰብስቤ ልቀልብ እችላለሁ እቀልባለሁ አሁን ላይ እንደዚህ በል እስኪ ና ቀልበኛ ቀልበኝ ተሰልፈው ነው የሚመጡልህ አባቴ ተሰልፈው ነው የሚመጡት ሪያሊቲ የሆነ ጨዋታ ነው ኦኬ ሪያሊቲ የሆነ ማለት ነው ሰላም ነው አባ ሰላም ነው እንዴት ነው አለሁልሽ አንድ ነገር አስቸግረ እሺ አስቸግረኝ ችግር የለም አስቸግረሽ አንድ ነገር እዚህ ሰፈር መስማት ለተሳናቸው ሰዎች እሺ የብር ድጋፍ እያደረግን ነበር ምን አልከኝ መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር ምትለው አይሰማኝም ምን ያልከኝ መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር አባ ይቅርታ እኔ ምትለው እየተሰማኝ አይደለም እየተሰማኝ ነበር ባርቆብኝ ነው እንጂ አልሰማም ሳያስባንን ቀስ ብሎ ወደ እርዳታው ገባ ማለት ነው ሰላም አሉ ማማ እግዚአብሔር ይመስገን እናቴ ስትልሽ ከስፖርት ቤት ተመልሶ የሚበላ ስለሌለ ነው ቅድም የሰራሻትን ወጥ ባንድ እንጀራ ጥፍ አድርገሽ ስጩማ አቴስ ብላሻለሽ በጎን ቃሪያ ስንጓንም ድንሽ ቅቅሏንም አድርገሽ እባክሽ ስጩ ለልጅ ብላሻለች ጭራሽ ደሞ ላንተ ሰጥቼ ልጆች ጾማቸውን ይደሩ ምን ችግር አለው እናቴ ኮናት ስጩ ያለች ደሞ እባክሽ እንዳታስከፊብኝ ልጅን ካነሰውም ጨምሪው እንጀራ ብላሻለች ጭራሽ እንደዚህ ማልከኝ እኔ አወቅኩ እንጂ ወልጃለሁ ልጅ እና ምን ችግር አለው ብሰጨኝ ከስፖርት ቤት ተመልሶኮ ወጥ ያልሰራሁኝ ገና ብላ አንተ ሳይኖር ለምን ትሰራለህ ስፖርት እና ይሰጡንም ሲኖር ነው መስራት ባለፈው አንቺ ገጠር ሄደሽ እያለ ልጅሽ ከኛ ቤት የኔ የተረፈችልኝ እንጀራ በልቶ ጾሜን ያሳደረኝ በልበል ልጅ እንደዚህ እንዳታነሳብኝ አይሰጡንም አልሰጥም አፈር ብሉ እንዴ የእንጀራውም ይወጡም ይሁን ያልተለመደው የስንጉ ነው ኬት እንዴት ለምን ሰላም አብዲ ሰላም ነው ዶክተር ውጤቱ ደርሷል ውጤቱ ደረሰ ጠንከር ማለት አለብሽ ምንድነው ጠንከር ማለት አለብሽ እበረታለሁ ምንድነው ወዘቴ ምናምን ነው አይደለም እና ምንድነው ካንሰር እሺ በጣም ያሳዝናል ያፍታም በሽታ ያዘኝ በዚህ ድህነቴ 15 ቀን ይቀር ለመሞት ነው ልሞት ነኝ አዎ በቃ ጠንከር በል ለእነሱም ምንም ጊዜ አለ ከዚህ ወጥ ደግሞ ይሻላል ማረብ በስም ይሻል አይዞህ በቃ አይዞህ እቺ ስነጊ የሆነች ልጅ ምን ልታረጊ ነው ደግሞ እኔን ገፈኝ አንተ አዎ ገፈው እኔን አዎ ምን ልትሆን እንዳገላግልኝ ተወኝ እንዳገላግልኝ እንኳን መሞትበትን ቀን አወቅኩት እንጂ ገድላለሁ አብረን ትሞታለሽ ታውቃለህ እኔን ከ15 ቀን በኋላ እንደምሞት ካንሰር ተገኝቶብኛል ማንንም አልሰማም አንተ ምን የሰፈሩ ጉልቤ ስለሆንክ ነው ተው ይፈራ መስሎ እባክህ እስኪ ረጋበል ድፍረት እኮ ይሰጣል እንደዚህ አይነት ነገር ሄሎ ዶክተር የተሳሳተ ነው በስም ስህተት ነው እንዴት ዶክተር ሰፈሩ ጉልቤ ጋር ንጋግተኝ ኧረ ዶክተር በእናትህ ቸክ አድርግልኝ ደግመህ ምንድነው የምትለው አሁን ትሞታለህ ብለኝ ሰፈሩ ጉልቤ ጋር ተጣልቼ ምንድነው የምትለው ኧረ እንደገና ቸክ አድርግልኝ ምንድነው ትሞታለህ ብለኝ ለባል ሊታረድ ነው ምንድነው ያልከው ድጋመት መስሎኝ ነው ይቅርታ ቀደም ያልከው ኧረ ይቅርታ መሞት መስሎኝ ነው ደጋመው እንደዚህ አንገቷን ይዞ እንዲህ ማራገፍ ነው በቃ አንዳንዴ በጣም የሚያናደኝ ነገር ምን መሰልሽ ለልጇ ስትል ልጄ ምን ያርጋቸው የልጄን የጎደለውን ነገር እነሱ ይሞላሉ አይሞሉም ሶ ለምንድን ነው እኔ ማለት በእንደዚህ አይነት ነገር ምሳብም ምረበሽም ሴት አይደለም ምን መቶ ቢሰድ ምንም አይመስል ምክንያቱም እኔ እዛ ጋር የተገኘሁት የኑሮ ግዴታ ስላለብኝ ብቻ ነው እንጂ ምገኝ ሴቶኛ አይደለም እንደውም በዚህ አጋጣሚ አንድ ቀን ልንገርሽ ቃጽላ ማርያም ትባል ታውቂያለሽ እዛ ማርያም ሄጄ ተሳልሜ ቀን መጣውኝና ያው ማታ ደግሞ የሥራ ሁኔታ ለብሼ እንጂ አይታኛለሽ መሰልና ኮመንቱ ተደፍተሽ ስታለቅሽ ሰው ትመስያለሽ አለች እና ግን የሚገርምሽ ነገር በቅስፈት ምናምን ታያለሽ ምን አስፈለገ እኔ እኮ የሄድኩት ምናልባት ሁኔታዎችን አስተካክልልኝ ሊሆን ይችላል ያ መልስ ምንድነው ለኔ እና አንዳንዴ ሰዎች የራሳቸውን ቁስል አውጥተው አንቺ ላይ ሊለድፉብሽ ይሞክራሉ በማለት እንደዚህ የሆነ ካይምሮሽ በላይ የሚሆን ኮሜንት አለ መሰሉ ፋንታውን እንደዚህ ብላ በሚገርም ሁኔታ ትክክለኛ እውነታን ተናግራለች በአሁን ሰዓት ሁሉም ሰው በሚባል ደረጃ የሚሰራው ስራ ከኃጢአት ጋር ንክኪ ያለው ነው
ሁሉም በሚባል ደረጃ ነጋዴው ጋር ብንሄድ እሱ ሳገባ 13 ዓመቴ ነው ብልሽ እንደው አታምኒ ማለት አይማት የመጀመሪያ ልጅ ማሳባት ኮለሽ ልክ ነሽ የመጀመሪያ ባሌ ነው በቃ እንግዲህ እሱ ነው ባሌ ሲባል እሱ ነው ባሌ በቃ ሌላ ምን አለ ግን ያው እንግዲህ ሆነና ወለድ ማለት እንግዲህ 20 ዓመት ልጅ አለን ማለት ነው እና ያው በመሃል ትለያያለሽ እኮ ያለ እኮ ነው ምንድነው መለያየት ትለያያለሽ ነገሮች አሉንም ያው እሱም እንግዲህ ወደ የሚፈልግበት መንገድ ሄደ ወይም ደግሞ ማረሚያ ቤት ቆይቷል እንደምትመለከቱት ነው እንግዲህ አነጋገሯን ፊቷን ስንመለከት የሆነ ነገር መገንዘባችን አይቀርም የሆነ የቁጭት ስሜት ወይም ደግሞ የሆነ የፍቅር ስሜት ነገር የመጀመሪያ አይረሳም አይደል በዚህ አጋጣሚ እነ ሰይፉ ፋንታውንና ፓስተር ቸሬ የነዚህንም ትዳር ቢታደጉላሉ ሰብሰብ ብለው ልጃቸውን እንዲያሳድጉ ፓስተር ቸሬም በዚህ አጋጣሚ እንዲህ ብሎ ለፌሚኒስቶች ምላሹን ሰጥተው ነበር የሴት አብዮት አስነስቶ ፌሚኒስት ነው የሚጮቱት በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ ጎግል አድርጉና ግቡና ከሊት ማናት በሉና ፈልጓት 3 ሴት አግብታ ፈታለች ወይ ወዲያውን እዚህ ቤት ያበደ ሳንዱች ነው የምጋብዝሽ በጣም ነው የምትወጪው እስቲ እናያለን ይሄው እስኪ ቅመሽው ያበደ ነው ይሄን አሁን ቤት መስራት ያቅተኛል ሽንኩርትና ቲማቲም ሰላጣ አይደል ወይ ውዴ አሁን ለዚህ እንትናቸው ስንትና ስንት ገንዘብ ይቀበላሉ እሺ ስፔሻል ሻይውስ ለጉንፋን ሻይ ሆነሽም ወይ ስፔሻል ሻይ ሚሪንዳ ብቻ በጣጣ ከዚህ በላይ ነበር ይቺ ሚስት አይደለችም እናትህን ነው ያገባው እናትህን ነው ይዝይልከው እንዴ በማዘር ነው ፋሚሊዎች በዛሬ እንግዲህ ያላችሁ የመጣችሁ ቪዲዮች እነዚህ ነበሩ ሰብስክራይብ ላይክ ኮሜንት ማድረጋችሁን ሐሳብ አስተያየታችሁን ለመግለጽ በነፃነት ፍቃዳችንን እየሰጣችሁ በቀጣይ እስከምንገናኝ ሰብስክራይብ ያደርጋችሁ ቸር ቆዩልኝ